ድመት መንኩሳ አመሏን አትረሳ ይባላል ያገሬ ሰው ሲተርት እና አንዳንዴ የሆነ ሰው የሆነ ባህሪ ከያዘ አይለቅም፣ በቃ መቼም አይለቀውም፣ አይፈታውም ማለት ነው። እና እኔ አሁን ሌላ ነገር ለማለት አለ ሚዲያ ላይ ግን እናንተ ስንት ሰው ሞዴል ሮል ሞዴል ማድረግ የሚፈልጋል። ልክ በቃ እናንተ በኢትዮጵያ ቲክቶከር ላይክ የሆነ ደረጃ ላይ ደርሳችኋል፣ በቃ አይደል የሆነ ሌቭል ይዛችኋል። በቃ ወርዳችሁ እንደዚህ ባትርመጠመጡ ደስ ይላል ወይ ጥፉ፣ በቃ ከቲክቶክ ጥፉ። የምሬ ነው ብላችሁ አንድ ሰው አሁን ከአዶናይ እኮ ብዙ ነገር መማር ትችላላችሁ። ዝም ወይ ደግሞ ነገሮችን በውስጥ ማካሄድ በቃ እንደዚህ ለማይመጥናችሁ ነገር ስፔሻሊ ጆን ዳንኤል እግዚአብሔርን ካንተ አልጠብቀው። በቃ ወርደድክ እንደዚህ የሆነ ከሌ እንዲህ ብላኝ ከሌ እንደዚህ ሆኖ እንደዚህ ብላኝ ምናምን ራሱ እንደዚህ በቃ ላይቭ ላይ መፈትፈትም አልነበረብህም። በቃ ዝም ብለህ በውስጥ የራስን እንዴ በውስጥ ጨርሱ ነገሮች። ሁሉ ነገር ላይ ገበያ ላይ አይሰጥም። ጃኒ ግን ማለት ነው የራስ መንገድ የሚለውን ፊልም አስታወሽኝ። የሆነ በጣም እንክብካቤና የሆነ ነገር ሲበዛባችሁ የሆነ ነገር የሚሆን ነገር ስፔሻሊ ሁላችንም ለማለት አይደለም፣ በቃ የተወሰኑ አሉ እንደዚህ አይነት ባህሪ ያላቸው ሴቶች እንደ ጃኒ አይነት ማለት ነው በቃ